አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ አልሐምዱሊላ። ዛሬ ምን ይዤላችሁ መጥቻለሁ መሰላችሁ? እንዶ ኮተቱ ላኢላሀ ኢለላህ አትጠይቁኝ። በእርግጥ እኛ ኢትዮጵያውያኖች እንደዚህ አይነት ምግብ ላይ የለንበትም። የባህር ምግብ ላይ እኛ ቤት የማይበላ ነገር የለም፣ ብዙ ነገር ይበላል። እና ዛሬ ደግሞ ይሄን ምግብ ይዤላችሁ መጥቻለሁ። ይሄ ምግብ ስሙ በአጠቃላይ ሲፉድ ይባላል። ሲፉድ ሲባል ካወቃችሁ ምናልባት እኔ በነገራችሁ ላይ እዚህ ቤት ብቻ ነው ያየሁት። ሲፉድ ይሉታል። በጣም ነው የሚወዱት። እና እዚህ ጋር ጉብጉብ አለ፣ ሩቢያን አለ። እዚህ ጋር ደግሞ ግብአቱ ነው ያለው። ሌላም ነገር አለ፣ መሐር ይሉታል። አገንፍየዋለሁኝ እንፋሎት ስላለው ለመቅረጽ አይመችም ብያለሁ። ማለትም ለመቅረጽ ስለማይመች እንፋሎት ስላለው ካሜራው ትንሽ ምንድነው የሚባለው እንዳይታይ ያደርገዋል እንትኑ ማለት ነው እንፋሎቱ። ለዛ አላሳየኋችሁም። ስጨምሮ አሳያችኋለሁ። መሐር የሚባል አለ። እዚህ ጋር የቲማቲም ሳልሳ አለኝ። እዚህ ጋር ደግሞ ዝንጅብልና ነጭ ሽንኩርት ይታያችኋል ብዬ ተስፋ አድርጋለሁ። እዚህ ጋር የተከተፈ ሽንኩርት ነው። እዚህ ጋር ደግሞ ፍልፍል ባሪጥ ወይም ፍልፍል ሄሎ የሚባለው። እዚህ ጋር ደግሞ ባህራት አለኝ። ከዝባራ፣ ከሙን፣ ፍልፍል አስዋድ እና ክርኩም ናቸው። እዚህ ጋር ደግሞ ዘአተር እና ስኳር አለኝ። እዚህ ጋር ዝብዳ ነው ቅቤ። እዚህ ጋር ደግሞ የሎሚ ጁስ አለኝ ማለት ነው። እና እነዚህ ሁሉ አንድ ላይ ሲሰሩ ምን እንደሚመስሉ አብረን እናያለን። ስማቸው በአጠቃላይ የእነዚህ ህብረት ስም ሲፉድ ይሉታል የኛ ቤተሰቦች። በነገራችን ላይ እኔ አይቼም አላውቅም፣ በልቼም ሰርቼም አላውቅም። በእርግጥ እዚህ ቤት ሰርቻለሁ ከዚህ በፊት፣ ሌላ ቦታ ሲሰራ አላውቅም። በእርግጥ ሩቢያን ለብቻው ይሰራል ብዙ ቤት በብዙ መልኩ፣ ግብግብም እንደዚሁ አንዳንድ ቤት። እና የነገርኳችሁ ነበር በመሀል የሆነ ጫጫታ ሲገባ አቁሜ ነበረ። እና እዚህ ጋር ደግሞ የተቀቀለ በቆሎ አለኝ። አንድ ላይ ነው የሚሰራው። እነዚህ ሁሉ አንድ ላይ ነው ተሰርቶ የሚቀርቡት። እስቲ አሰራሩ ምን ይመስላል? የዛሬ ኮተት ይለያል። አሰራሩ ምን ይመስላል? እዚህ ጋር ያልጠቀስኩት ነገር አለ። የቲማቲም ሳልሳ አለኝ። እዚህ ጋር ደግሞ የምታዩት ሆት ሶስ ነው፣ ከኢንዶሚ ጋር የሚመጣ ነው። ፍልፍል ሀር ስለሌለ በሱ ፋንታ ይሄኛው የኢንዶሚ ሶስ እሱን እጠቀመዋለሁ ማለት ነው። ከኢንዶሚ ጋር ታሽጎ የሚመጣ ነው። አሁን ወደ አሰራሩ እንሄዳለን ማለት ነው። ሌላም አለ ብያቸዋለሁ፣ መሐር ይሉታል። እሱን አሳያቸዋለሁ። አያችሁት ውድ ቤተሰቦች፣ ይሄ ደግሞ መሐር ይሉታል። እኔ ይህንንም ነገር አይቼው አላውቅም። እዚህ ቤት ነው የማውቀው። አገንፍዬ እንደዚህ ማጥለያ ላይ አድርጌዋለሁ። እንግዲህ አሁን ወደ አሰራሩ። እዚህ ጋር ትንሽ የዘይት ተጠቅሜ ያለውን ከዝብዳው ጋር አንድ ላይ ነው የምቀላቅለው ማለት ነው። ዘይትና ዝብዳ ነው፣ ዘይትና ዝብዳ አንድ ላይ አድርገን ነው የምንጠብሰው ማለት ነው። هذا ዶሮችን አሳምንት እንደምትሰሙ ማለት ተራጥረን ይሄ ማንኪያ አያችሁ፣ ለየት ያለ ማንኪያ ላችሁ ማማሰያ እንዴት አያችሁ? ዛሬ ተበልቶ መጣ። አንተ ያማሰልታ ዋና ማማሰሉ ነው። ቅቤን አድርጌያለሁኝ። ዝንጅብልና ነጭ ሽንኩርቴን አድርጌያለሁ። ምን እየሰራን እንገኛለን? ሲፉድ። በእርግጠኛነት ዛሬ ለየት ያለ ነገር ይዤላችሁ የመጣሁ ይመስለኛል። ማማሰያው ይለያል። እንዴት አባቱ እንደሚያመስላያችሁ ተረግረግ ያችሁ ሁሉም ነገር ጨምሬያለሁ። ፍልፍል ሄሎ፣ ባህራት አልሙኝ ቅድም ያሳየኋችሁ
አሁን ቲማቲም እጨምራለሁ። ሆዳችን በዚህ መልኩ እየሰራን እንገኛለን። የሎሚ ጁስ ጨምራለሁ። ወራይታ ማማሰያው እናንተ ሊገባ ድስቱ ትልቀቱ ብዙም ስላደረኩት ነው እንጂ በጣም ትልቅ ነው። እናንተ እንፋሎት ስላለ ከለሩ አሪፍ አርጎ ያውቀዋል። ሶሳችን በዚህ መልኩ እየደረሰ ይገኛል። እንፋሎቱ ሸፈነው። እዚህ ጋር ደግሞ ኩኪንግ ክሬም ወይም ክሬም ሀምራ ወይም ክሬማ ተብሎ የሚጠራው ነው ያለኝ እዚህ ጋር ደግሞ ሶይ ሶስ ነው። እኛ ቤት ላይ ሶይ ሶስ በአብዛኛው ምግብ ውስጥ ላይ ይገባል ማለት ነው እና ዛሬም እዚህ ምግብ ላይ ሶይ ሶስ እጠቀማለሁ ማለት ነው። እዚህ ጋር ደግሞ ታይስ ቺሊ ሶስ ይሉታል። ሶሱም ታይስ ቺሊ ሶስ ነው የሚለው። ይሄ እጠቀማለሁ። ኩኪንግ ክሬም እና ሶይ ሶስን ጨምራለሁ። አያችሁ ሶሱ በዚህ ምግብ እየደረሰ ነው። ያ ሰላም ሰላም ትላላችሁ። እናንተ እንፋሎቱ የእንትኑ ከለር እያጠፋው ነው፣ ሶሱን ከለር አሁን ደግሞ ታይ ቺሊ ሶስን እጨምራለሁ ማለት ነው። ሙሉውን ነው የምጨምረው ብዙ ስለሆነ። በነገራችሁ ላይ ሶሱ ካበቃም በኋላ እነዛ ጊዜ አይፈጁም። ምክንያቱም ሩቢያኑም የፈላ ውሃ ላይ ዘብዝቤዋለሁ። ግብጉቡም እንደዛ ያ መሀር ሚሉትም እንደዛ ሲመስለኝ አብዛኞቻችሁ በእርግጠኛነት ይህ መሀርና ግብጉቡ ጋር ለብዙ ቤት ይፈላል መሰለኝ። ያው መሀር ለየት ይልባቸዋል ብዬ አስባለሁ። እኔ ራሱ እዚህ ቤት ላይ እንግዲህ በዚህ መልኩ እየጨረስን እንገኛለን። ያጀማዓዮቹ እዚህ ጨምረዋለሁ። ይሄ ነው መሀር ማለት መሀር። ይሄ ያው ግብጉብ የሚባለው ነው ማለት ነው። ማይበሉት ነገር የለም። እንዴት እንደሚበላ ታውቃላችሁ? ሱፍራ መሬት ላይ ይነጠፋል፣ ይፈሳል የሚባለው ይገለበጣል ሱፍራ ላይ ማለት ነው። ከዛ በቃ እዛው ነው የሚበሉት። ሩዝ መስሪ እየሰራሁ ወለጎ እሱ ጋር ይበሉታል። ሩዝ መስሪ ለሳህን ይደረግላቸዋል። አሁን ርብያኔና ዱራ ይቀረኛል፣ በቆሎ ማለት ነው ይጨምራለሁ። ውድ ቤተሰቦቼ ይኸው ሩቢያኔና ዱራይን ጨምሬያለሁ። አያችሁት? እዚህ ጋር ደግሞ ሩዝ መስሪ እየሰራሁ ይገኛለሁ። ጨውና ውሃ ብቻ ነው ያደረኩበት። እኔ ቤት ሩዝ ውስጥ ዘይት አይገባም። ውድ ቤተሰቦቼ ይኸው ይሄ ይመስላል። በዚህ መልኩ ጨርሰናል። ሱፍራ ላይ ነው ያው ገልጦ የሚበሉት ብያችኋለሁ። ሲቀርብ ላላሳያችሁ እችላለሁ ስለማይመች። በቃ ይህ ይመስላል። ለየት ያለ ምግብ እንደሆነ ሁላችሁም ትነግሩኛላችሁ ብዬ አስባለሁኝ። ምናልባትም አንዳንዶቻችሁ ሰርታችሁ ታውቁ ይሆናል። ስለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት አላህ ይጠብቃችሁ። ሰላማችሁ ትረፍረፍ ይበልልኝ። ቻው ቻው።